ስንቱን ያሳለፍኩበት እናንተ ስንት ነገር አሳልፋችኋል። እዚህ ትምህርት ቤት ያሳለፋችሁ ነገር ካለ ከዛ ሁለተኛ ተማሪ ሆኜ ማለት ነው ወደቅኩኝ። ከዛ ወድቄ ቤት አልሄድም። እንዴት ወደቅኩኝ? የግድ ማለፍ አለብኝ። አልቅሼ ለእናቴ ምንድነው የምናገረው? ለእናቴ ምንድነው የምናገረው? አልሄድም። አስተማሪውን ዳይሬክተሩን አሳልፉኝ፣ የግድ ምን ይዤ ነው ቤት አልሄድም። እዚህ ወድቄ ቀኑ ሙሉ ስንት ትዝታ አለብኝ ብላችሁ ነው? ወይኔ እስኪ የእናንተውን ኮሜንት ላስቀምጡልኝ። ገሬላ አጥፍቼ ሄጄ አባቴ አልገዛሽም፣ ሁለተኛ አልገዛም አትማሪ ከፈለግሽ ብሎ ቀጥቂጡ የገረፈኝ ስንት ትምህርት ቤት ተነስ ወደ ድርጅን እንታምቅ ከዚች እንትን ማለት ነው የሚወርደው ነገር ነበር የሚበላ እረፍት ማለት እዚህ ሳስበን እንበላ ነበር። ከሌላችን ተራምጄ በጣም መተንፈስ ነው ያቃተኝ ከብዶኝ ማለት ነው። ግን ድሮ ከዚህ እስከዚህ ሮጥ ነበር። ሩጫ አንደኛ ነበርኩ። ኳስ ተጫዋች ነበርኩ። መረብ ኳስ እዚህ አካባቢ ነበርኩ። ሩጫ ማለት ነው አንደኛ ነበር የሚወጣው ኳስ ማለት ነው። ኢሎ ለቃ ከዛ ደግሞ ወደ በደኔ ሄት ነው የሚባለው ቦታ 3-4 ቦታ ተወዳድር ያለው የዛሬች የሚታጠሚና ስንት ነገር ተወዳድራ ነበር። ባይገርማችሁ ዛሬ አሁን እቺን በእግር ተራምጄ አያልኩ ነው ደክሞኝ ማለት ነው። እና የዛሬ አርገውና እዚህ ግቢ ያላሳለፍኩት የለም። ሩጫ አንደኛ፣ ኳስ ተጫዋች አንደኛ፣ መረብ ኳስ አንደኛ። ወይኔ አሚና ኮሜዲያ ማቅ የለም ጠይቁ። እና አሁን ጊዜው ደርሶ በቃ ረጀው ማለት ነው። ረጀው እና ላይክ ሼር አድርጉ እስከዚህ ስላስጎበኛችሁ። የእናንተን ትዝታ ደግሞ ኮሜንት ላስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ናችሁ? ላንቺ ብዬ ነው እየለፋለ ሰላም ባያቸው ጨባ እና ውድ ቤተሰቦቻችን እንዴት ናችሁ? ደህና ዝም ብዬ እየሄድኩኝ ለምን የድሮ ትዝታ የተማርኩበትን ትምህርት ቤት የጨረቁ ትምህርት ቤት ለምን አላሳያችሁም ብዬ this is mine አሳማጣኝ። አይገርምም? ከሄድ በኋላ ምንም አይነት ቪዲዮ አለቀኩም። ያ የ3 ቀን ፉንፉን በጣም የለፈውበት ነው። ቫይራል ይውጣ ብዬ ዝም ብዬ ነበር። አሁን 2000 ደርሷል። ምንም አይልም እና እላችኋለሁ። እስቲ ላይክ ሼር እያደረጋችሁ የጨረቁ ትምህርት ቤት ላስጎበኛችሁ እና ማለት ነው የዘንድሮ ተማሪ ምን እንጠይቃለን። አስተማሪውን እቺን ጀዝባ ቆይ የሆነ ትልቅ ጥፋት አጥፍታ ነው ወላጅ ካላመጣሽ ብላ ስንተባረራችሁ 2 ቀን ቀርታ ለመቅራት አያባሩ። ሚኒስትሪ ማለት እኮ ፈተና ጊዜ ሄዳችሁ መፈተን ትችላላችሁ። ከየት የመጣ ነው? እኔ ገረመኝ። የሆነ ጥፋት አጥፍታ ነው ገብቶኛል። የሆነ ነገር አርግታለች። እስኪ አብራችሁኝ ሆኖ እና እኔ ወላጅ ነኝ ማለት ነው። ወላጅ ሆኜ እየሄድኩ ነው እና ወላጅ ሆኜ እየሄድኩ ነው። ስለዚህ እስኪ ምን እንደሚሉ እናያለን። እናት አባቴ ይምጡ አንቺ አንፈልግም ካሉ ትምህርቱ ይቀራል። ብዙ አማራጭ አለ አባቴ። በአሁን ሰዓት ተማሪዎችን ወላጅ አምጡ እያላችሁ እያባረራችሁ ገና ክፍተት እየፈጠራችሁ ነው። በአሁን ሰዓት ተማሪ ሲጀመር ተማሩ ተብሎ ስንት ነገር እየተደረገ አልተማሩም አልማሩም እያሉ ብዙ ምክንያቱም አማራጭ አለ። ይሄ አላህ አንሳውና ስደት የሚባል ነገር መጥቶ ቢታው ሴት ልጅማ አሁን ገጠራማ አካባቢ ትምህርት ራሱ ማስገባት ይቷል ሰው እና ሊላ ትንሽ ካደገች ከዛ ለማሸኛት ማለት ነው። እኔ የገረመኝ ስለዚህ እናት አባትም ጫንቺን አልፈልግም ካሉ ትምህርቱ ቀረ ማለት ነው። ትምህርቱ በቃ ቀረ ማለት ነው። የሆነ ሌላ ሀሳቦች እናመጣለን። ወይ ማስተዳደት ከሆነ ወይ መነገድ ከሆነ በቃ ምን ያደርጋል ትምህርት ብቻዬን ቢበሉ እና በዛው ማስጎበኛችኋለሁ። ላይክ እያደረጋችሁ እስከ መጨረሻ ጠብቁኝ እላችኋለሁ። በእግራችን ቦካ እያደረገ ነው። ቦካ እስከ ገጠር ትምህርት ቤቱ ድረስ እኮ ከተማ ገብቷል። እንዳለ እየተሸጠ ቦካ እያደረግን ደከመኝ። والله تعبت مشيت زيادة تعبت እና እላችኋለሁ የ3 ቀን ቪሎግ ይላል የባለፈው ከሄድ በኋላ ለቀኩት እና ሁላችሁም ያላያችሁት ገብታችሁ እዩ እላችኋለሁ። እሺ
ያላያችሁ ገብታችሁ ላይክ ሼር አድርጉ። እሺ ይጠቅመናል። 2000 ማለት ትንሽ ነው። 2000 እይታ ወላሂ እንዴት እንደለፈው ቢታውቁ 2000 እይታ ማለት በጣም ትንሽ ነው። ስለዚህ ያላያችሁ ገብታችሁ ላይክ ሼር አድርጉ እላችኋለሁ። የኢድ ዋዜማ በእኛ ቤት ይላል ርዕሱ ማለት ነው። እና ሁላችሁም እየገባችሁ እዩ እና እንዴት እንደለፈው ቢታው ብሎግ መቅረጽ በጣም ከባድ ነው። ካሜራማን በተለይ ከሌለ እኔ ራሴ እየሰራው ራሴ በአንድ እጄ እየቀረጽኩ እንዴት እንደደከምኩ አታውቁም። ስለዚህ ያላያችሁት ገብታችሁ እዩ ላይክ ሼር አድርጉ ይላችኋለሁ። እሺ አሁን እየደረስን ነው። ትምህርት ቤቱን አልፋችሁ ገና መግዛት ትችላላችሁ። ጭሮቄለት ትምህርት ምን ይገኝ ገና አለ ይልሮታል እንዳለ ይሸጣል። እስከዚህ ድረስ መሬት ከተማ ገብቷል። እዛ ድረስ ቴሲሊናሚት ከንበች ትምህርት ምን ካነ ተማርቴ ኢንተር ነው አፈቆኝ ነው ለወታልቴንታ አስቆበኛቸዋለሁ። ደግሞ ዝም ብላችሁ ላይክ አርጉ። ዝም ብላችሁ በቃ ዝም ብላችሁ ላይኩ ስለሚጠቅመኝ ማለት ነው። ገባችሁ? እንዴት እንደተደከሙ እንዴት እንደዘነበ ጠይቁኝ። ማሻአላ ሰሞኑ ዝናብ አያችሁ። ገባይ ትምህርት ምን ጮሮቆ ትምህርት ምን እዚህ ጋር የተማራችሁ እስቲ አንድ ቁጥር ጻፉ። አፈኩበት ትምህርት ቤት እስከ 7 ከ7 8 አልፌ ነው የሄድኩት። ወይኔ ትዝታ አለብኝ ብዙ ጫማዬ ተቀዶ በእግሬ መጥቼ የተማርኩበት ትምህርት ቤት ስንቱን ያየሁበት ትምህርት ቤት እስኪ ላይክ አድርጉ። ስንቱን ያየሁበት እናንተ ስንቱን አይታችኋል? ድሮ ጊዜ ማለት ነው። ድሮ ጊዜ እዚህ ትምህርት ቤት ስንቱን አይታችኋል? እኔ ያላየሁበት ነገር የለም። አጥፍቼ ሄጄ አባቴ አልገዛሽም፣ ሁለተኛ አልገዛም አትማሪ ከፈለግሽ ብሎ ቀጥቅጦ የገረፈኝ ስንት ትምህርት ቤት ተነጭ ወደ ድርጭን እንታምቅ ከዚች እንትን ማለት ነው የሚወርደው ነገር ነበር የሚበላ እረፍት ማለት እዚህ ሰብስበን እንበላ ነበር። ከዚች ዋንዛ ምንድነው ስሟ የሚበላው? ከዚች ማለት ነው የሚበላ ነገር ነበር። ስንቱን ያሳለፍኩበት። እናንተ ስንት ነገር አሳልፋችኋል? እዚህ ትምህርት ቤት ያሳለፋችሁ ነገር ካለ? ከዛ ሁለተኛ ተማሪ ሆኜ ማለት ነው ወደቅኩኝ። ከዛ ወድቄ ቤት አልሄድም። እንዴት ወደቅኩኝ? የግድ ማለፍ አለብኝ። አልቅሼ ለእናቴ ምንድነው የምናገረው? አልሄድም። አስተማሪውን ዳይሬክተሩን አሳልፉኝ። የግድ ምን ይዤ ነው የምሄድ? አልሄድም። እዚህ ወድቄ ቀስቁ ቀኑን ሙሉ ስንት ትዝታ አለብኝ ብላችሁ ነው? ወይኔ እስኪ የእናንተውን ኮሜንት ላስቀምጡልኝ። ዛሬ ላይ እቺን ተራምጄ በጣም መተንፈስ ነው አቃተኝ፣ ከብዶኝ ማለት ነው። ግን ድሮ ከዚህ ሮጥ ነበር። ሩጫ አንደኛ ነበርኩ። ኳስ ተጫዋች ነበርኩ። መረብ ኳስ እዚህ አካባቢ ነበርኩ። ሩጫ ማለት ነው አንደኛ ነበር የሚወጣው ኳስ ማለት ነው። ኢሎለቃ ከዛ ደግሞ ወደ በደኔ የት ነው የሚባለው ቦታ 3-4 ቦታ ተወዳድር ያለው። የዛሬ እቺ ሚታጠሚና ስንት ነገር ተወዳድራ ነበር ባይገርማችሁ። ዛሬ አሁን እቺን በእግር ተራምጄ አያልኩ ነው ደክሞኝ ማለት ነው። እና የዛሬ አርገውና እዚህ ግቢ ያላሳለፍኩት የለም። ሩጫ አንደኛ፣ ኳስ ተጫዋች አንደኛ፣ መረብ ኳስ አንደኛ። ወይኔ አሚና ኮሜዲያ የማቅ የለም ጠይቁ።
እና አሁን ጊዜው ደርሶ በቃ ረጀው ማለት ነው። ረጀዋ እና ላይክ ሼር አድርጉ እስከዚህ ስላስጎበኛችሁ። የእናንተን ትዝታ ደግሞ ኮሜንት ላስ ያን ቅኔ ተላቢለት ካዳ ወጣ ይቴን ሩዋ ሰንታ ዱላ ከከነደቀውን ከቀናሳ ካኒ መስካ ባይለለ ትምህርት ምን አለ ህግ ከናቸው ገና ሮታለን ማለት ነው። ውላ ከላይ እትጉ ወጣ ይቴን ሮታለን ተነንተ ማለት ነው። ከበዲ ገጠሪች ማለት ከበዲ ከተሚች ከባ ወጣ ይቴን ተስኒ ያዳን ጭሮቆን እትጉ ዋሽ በጣም ጣት ወንተ በካሪ ፈቅ ለምድበካር ራሱስ ከ2 ሚሊዮን ነው አሁን ላይ ከተማ ላይ ማለት ነው። ስለዚህ ወደዚህ ወጣ ብላችሁ በትንሹም ገስታችሁ እንደዚህ ስሩላችኋለሁ እና እስከዚህ ስራ መሰግናለን እና ተቀበሉኝ። ፈርሜ አስገብቼያት መጣሁ። ብዙ ስህተት አለ እውነት ለበሷ ላይ ለትምህርት ብላት ይወጣል። ግማሽ ተምራ ነው የምትወጣው እያለ ነው። ግን ግማሽ ተምራ ቤት የመጣች ጊዜ የለም። አሁንማ ዝም ብዬ ነው ተመለስኩት። ቤት ስትመለስ እኔ ሰራለታለሁ። ቆይ ግማሽ ተምራ ትታትታ የመጣችው ቀን የለም። እኔ ጋር ቤት ላከ ከትምህርት ቶ እየተዝናኑ ከጓደኞቻቸው ጋር እየተዝናኑ ለካ ለትምህርት ብሎ መጥቶ 2 ቀን ብቻ ነው ቀረችው። እንዴት 2 ቀን ቀርታ ወላጅ ይላል ብዬ እኔ እየተናደድኩ ነው። ላካ እሷ ቆይ ብዙ ጥፋት ነው ያጠፋችው። ትመጣለች እና ላይክ ሼር አድርጉ እስከዚህ ስለተከታተላችሁኝ እናመሰግናለን። ባባይ